ያለ ጭንቀት የመኖር ሚስጥር። ጸሐፊ መምህር የሺጥላ፣ ተራኪ ጽጌ ማርያም። ለአሚናሁ ማርያም ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ በማድረግ የበረከቱ ተካፋይ እንድትሆኑ ስንል እናሳስባለን። እነሆ በምዕራፍ 1 የሰማችሁትን ይመስል ነበር። ምዕራፍ 2ን ይዤላችሁ ቀርብ ያለው በላይክ ጀምሩት። 8ቱ የጭንቀትን የሚፈጥሩ ነጥቦች። ብዙ ሰዎች በቀን ውሏቸው ብስጭታቸው ከደስታ ሳባ በመቶ ይበልጣል። በእያንዳንዱ ቀን የሰው ልጅ ደመኛ በሆነው ጭንቀቱ ሰለባ የሚሆኑ በጥቂቱ የሚገመቱ አይደሉም። ምክንያቱም ብንጠይቅ የሚያበሳጨን ሌላ ሰው ሳይሆን እኛው ራሳችን የምንፈጥረው ጦስ ወይም በውስጣችን ከምንፈጥራቸው ከነዚህ ከ8ቱ ለጭንቀታችን መፍጠር ምክንያት ከሆኑት ነጥቦች አንዱ ወይም ሌላኛው በውስጣችን የሚፈጥሩት ነው። እነዚህን ነጥቦች እንመለከታለን። አንደኛ፣ ከማሰብ አቅም በላይ ማሰብ። ሁለተኛ፣ የሚያስቡትን የሚያስረግጡበትን እምነት ማጣት። ሶስተኛ፣ ባለፈ ወይም ይፈጠራል ብሎ በሚገምቱት አንድ ሁኔታ በፍርሃት መዋጥ። አራተኛ፣ በመጠኑ መኖርን ጠልቶ ስለ ነገ ከማሰብ። አምስተኛ፣ ለማይመለስ ነገር በማሰብ ብዙ ጊዜን ከማጥፋት። ስድስተኛ፣ የደስታን ምንጭ ካለማወቅ። ሰባተኛ፣ ተስፋ ቢስ ከሆነና ተስፋ ከመቁረጥ። ስምንተኛ፣ ጤናማ ካልሆነ ባልንጀራ ጋር ሲውሉ። እያንዳንዳቸው በአንድ ሰላማዊ ሰው ሕይወት ብስጭትን ለመፍጠር ያጋጠመን ችግር መፍትሄ በማሳጣት ወደ ጭንቀት ለማድረስ ልዩ ድርሻና እምቅ ኃይል ያላቸው ነጥቦች ናቸው። ከማሰብ ከአቅም በላይ ማሰብ። ከማሰብ ከአቅም በላይ ማሰብ ማለት እንዲሁ በደፈናው መፍትሄ ማፈለግም ባለገለለ መንገዱ ላይ ለምን፣ እንዴት የሚሉ ጥያቄዎችን የሚፈጥር ሀሳብ ነው። ይህ ሀሳብ ልዩ መገለጫው ሕይወታችን ውጥረትን ውስጥ እንድትገባ በማድረግ ስለሆነ ጭንቀትም ሲባል ይችላል። ጌታችንም በወንጌሉ ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚቻለው ማን ነው? ማቴዎስ 6 ቁጥር 27 የሚል መሰረታዊ ወይም አቅምን የሚያሳውቅ ጥያቄ የጠየቀ ለዚህ ነው። ሰው ለገጠመው ችግር ወይም ስህተት ራሱን መመርመር፣ ችግሩን አውቆ በተሻለ ቀላል መንገድ ውጤቱን ማግኘት፣ እግዚአብሔርን እንዲረዳው መጸለይ ሲያቅተው በደፈናው ለምን አልሆነም፣ እንደዚህ ቢሆን ኑሮ እንደዛ ይሆንልኝ ይሆን እያለ በማውጣትና በማውረድ እነዚህን ጥያቄዎች በውስጡ እየተተረማመሱ የሚሆነው ሁኔታ ከአቅም በላይ ሀሳብ ስለሆነ ብስጭት ወይም ጭንቀት ይባላል። በአንድ ከተማ ውስጥ የሚኖር አንድ ቆንጆ እጮኛ የነበረችው ወጣት ሁል ጊዜ በህሊናው ተወጥሮ የሚኖርበት ሀሳብ ነበረ። ይህ ኑሮ እጅግ አነስተኛ ያለ ሰው ይህቺ እጮኛው ቢነጥቁኝስ? ከዚህ ጥያቄ የተነሳ የተፈጠረበት ጭንቀት መቋቋም ባለመቻሉ አንድ አማራጭ ወሰደ። እዚህ ቁጭ ብዬ አይኔ እያየ እጮኛዬን ከሚነጥቁኝስ ብጠፋ ይሻላል ብሎ ይህንን ውሳኔ ተግባራዊ ለማድረግ ለጉዞ ሲነሳ አባቱን ተሰናበተው። አባቱ ግን ሁኔታውን ይከታተል ስለነበረ አንድ ደብዳቤ ሰጠውና ከምትደርስበት ሀገር ሆነህ አንብበው አለው። ይህ ወጣት በአንዲት ከተማ ደርሶ ከአባቱ ደብዳቤ ከያዘው ሻንጣ ውስጥ ያገኝና አውጥቶ በናፍቆት ማንበብ ጀመረ። ደብዳቤው እንዲህ የሚል ነበር። ልጄ ሆይ፣ አንተ አሁን የምትገኘው ከኔ ከአባትህ ተለይተህና በረጅም ኪሎ ሜትር ርቀህ ነው። ጭንቀትህ ግን ጊዜና ሁኔታ ርቀትም ሳይወስነው አሁንም ካንተ ጋር ይገኛል። እንዲያውም አሁን ከተጨመሩብህ አዳዲስ ሁኔታዎች ጋር ተደማምሮ ጨምሯል። ምክንያቱም ከዚህ ስትሄድም የማያስብ ጭንቀትህን ነገር ይዘኸው ነው የሄድከው። የሆንከውንም ወይም ያጋጠመን ችግር የለም፣ ካለም የብስጭትህ ምክንያት ልታደርገው አይገባም ነበር። ያም ሆኖ እኔ አባትህ ብታማክረኝ ጥሩ ነገር ነበር፣ ግን በውስጥህ የተፈጠረውን የገዛ ሀሳብህ ነው። ጭንቀትም ከማሰብም ካቅም በላይ ማሰብ ነው ለብስጭት ምክንያትህ ይላል።
ለጊዜው የአባቱ ሁኔታ አበሳጨው። እንዲያውም አባቱ እንዲቀልድበት ቆጥሮ በመቆጣት ራሱን ለማጥፋት ወስኖ ሲጓዝም ከአንዲት ቤተ ክርስቲያን በር ላይ ደረሰ። ምዕመኑ ተሰብስቦ ወንጌል ይሰበክ ነበረ። ይህ ወጣት ገብቼ ራሴን ከማጥፋቴ በፊት ይህን ቃል ልስማ ብሎ ከቤተ ክርስቲያን ገባ። ካህኑም ሲሰብክም እንዲህ አለ። ሐሳብን በውስጡ የተፈጠረውንም ብስጭት መግታትም የቻለ አገር የሚገዛ ንጉሥ የሚባል ጀግና ነው። ይህ ወጣትም ይህንን ሲሰማ ካህኑ ከአባቱ ጋር የተወያየ መሰለው። ከዚያም ነገሩን በመመርመር ጊዜ ቢነጥቁኝስ በሚል ራሱን በፈጠረው ጥያቄ በውስጡ የተፈጠረው ከአቅም በላይ ሐሳብ የፈጠረበት ጭንቀት መሆኑን ተረድቶ ወደ አገሩ ከአባቱ ቤት ተመለሰ። በተመለሰ ጊዜ ግን እጮኛው በፊት ትቷትም እንደሄደ አገኛት። እርሷንም አግብቶ 3 ልጆች በመውለድ ከእርሷ ጋር ኖረ። እዚህ ላይ አንባቢያን ልብ ልንለው የሚገባው ይህ ወጣት ብዙ ከኔ የተሻለ ገቢና ኑሮ ያላቸው ሰዎች አሉ፣ ይህች እጮኛን ቢነጥቁኝስ የሚል ጥያቄ ራሱን በመጠየቅና በመጨነቅ አንዳች የተፈጸመ ነገር ሳይኖር ለረጅም ጊዜ የከፈለው መስዋዕትነት ከትናንቱ የተጎዳበት መሆኑ ነው። ከአቅም በላይ ማሰብ ስንል የእምነት መጓደሚያ የሌለው እንዳልተደረገ ፈረስም የእምነት መለጎሚያ እንደሌለው ፈረስ እንዳልተለጎመ የሚያጋልብ ሐሳብ ወይም የእምነትን መደገሚያ የሌለው ማለታችን ነው። ልክ በሌለው ምኞት፣ ትዕግስት በሌለው ፍላጎት ተወጥረን በሐሳብ እየዋለልን ምንም መስራትም በተሳነን ጊዜ ህሊናችን ወደ ስራ የማይለወጥም ከአቅም በላይ የሆነ ሐሳብ አጥለቅልቆ ወደ ጭንቀት አደጋ እንዳደረሰን ልንረዳ ለእግዚአብሔር ራሳችንን አሳልፈን ልንሰጥ ሐሳባችንን በእርሱ ላይ ልንጥል ይገባል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁንም አስታውቁ እንጂ አንዳችም አትጨነቁ። ፊልጵos ምዕራፍ 4 ቁጥር 5 በማለት ቅዱስ ጳውሎስ በጻፈው መልእክቱ ከመጨነቅም ይልቅ የሚያስጨንቀንን ነገር ይዘን በጸሎት በምልጃ በምስጋና በእግዚአብሔር ፊት መቅረብ አማራጭ የሌለው መፍትሄ መሆኑን ጽፎልናል። ውድ የአሚናሆ ቻናል ቤተሰቦች ያላችሁበት የምድር ዳርቻ ሰላማችሁ በዛ እያለን ቀጣይ ክፍሉን ይዘንላችሁ የምንቀርብ ይሆናል። ለቻናላችን አዲስ የሆናችሁ የእመቤታችን በረከት ይደርሳችሁ ዘንድ ሰብስክራይብ፣ ላይክ በማድረግ የሁል ጊዜ ቤተሰባችን ይሁኑ። እንዲሁም ልብን የሚያሳርፉና ሰላምን ወደ ቤታችሁ እንዲገባ የሚያደርጉ ምርጥ መንፈሳዊ መጽሐፍቶችንን መንፈሳዊ ትረካዎችን ወደ እናንተ ይዘንላችሁ የሚቀርብ ይሆናል። ታዲያ እናንተም ሀሳብ አስተያየታችሁን በኮሜንታችን ላይ አስፍሩልን። ይህ መጽሐፍ ብታነቡልን ብላችሁ የምታስቡት መጽሐፍ ካለም ደግሞ ኮሜንት ላይ ብትጠቁሙን ለእናንተ ይዘን ከመምጣት ወደ ኋላ እንደማንል በእመቤታችን ስም ቃል እንገባለን። ጤና ይስጥልን።